يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا يقولون بلو يلالو يا ليتنا ويمن يوثاج أطعنا الله وأطعنا الرسول الله أنا ملكتن يوم تهزم بيهون بس كما تقول لن يهوت من قد هدم بيهون من نبر بلو يمين وما هذه الحياة الدنيا إلا لهو ولعب إيش دنيا مشنقا لاقت عنك من دنت وإن الدار الآخرة قد أيو ألم لهي الحيوان هيوت مالت السنو لو كانوا يعلمون يعقوب هنا لا أيحسبون أن لا نسمع سرهم ونجواهم إنيام يمساتروتنا بقلس مياوروتن ما نسمعي مسلات شوال الله بلا برقت على ورسولنا لديهم يكتبون ملائكتو تشاتن ቁጭ ብለው የሚመዘግቡት ቢሆን ይሄ መዝገብ የሚያስቀረው ነገር የለም ووضع الكتاب መጽሐፉም ቀረበ ይላል መዝገቡ አላህ فترى المجرمين مشفقين مما فيه እነዛን አመፀኞች ውስጡ ያለውን ሲያዩ ሲርዱት አያቸው يقولون ብለው ይላሉ ما لهذا الكتاب ይሄ መጽሐፍ ምንድነው لا يغادر صغيرة ولا كبيرة إلا أحصاها ትንሽም ትልቅም የቀረው ነገር የለም መዝገቡ በግራጁ የተሰጠው ሰው ወይ ምኞቴ ወይ ቁጭቴ መዝገቤን ባልተሰጠው አሁን ነው ሙእሚን መዝገቡን በመልካም ነገር የሚሞላ ሐሰናው የሚያሳድግ ቁጭት ሳይመጣ إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا እኛ በርግጥ አስጠንቅቀናችኋል ያኔም ያ ከሃዲ ሰው ምነው አፈር ቀርቼ በሆነ ይላል ከማይሰሰቱት ባሮች አላህ ይበል ዱንያ እድሉ አጭር ኃይሉ ሊዘጋ መጋረጃው ሊሸፈን እድሉ ሊጠቀለል መጽሐፉ ሊታጠፍ ሲል ምኞት አይጠፋም حتى إذا حضر أحدكم الموت አንዳቸውም ሞት በቀረበው ጊዜ ይላል አላህ መላእክት ሲመጡ ሲያያቸው ዱንያ ውሸት መሆኗን ይረዳል አላፊ ጠፊ መሆኗን ይገነዘባል ያኔ ጌታዬ ረቢ እርጅዑን አላህ ወይ አንዴ እድል እባክህ ስጠኝ ይለዋል ለምን ይሆን የፈለገ ህንፃ ሊሰራ የጀመረውን ቤት ሊጨርስ ልጆቹን ሊድር ስራውን ሊያመቻች አይደለም ረቢ እርጅዑን ለዓሊ አዕመሉ ሳሊሐን ምናልባት መልካም ስራ ይሆናል መልሰኝ ይላል ጥሪው ተቀባይነት ያገኘው الله بأند قال قواچو كلا بچراش انها كلمه هو قائلها يمنيوت قال ني يال ومن ورائهم برزخ الى يوم يبعثون كذا بحالا የሚኖሩበት برزخ ቢባል ይወታል ያ ጃቢር አሉት አባትህ ምን እንደገጠመው ታውቃለህ አሉ ቡኻሪ ላይ ያለ ዘገባ ያ አላህ መልእክተኛ ምን ገጠመው አባትህን እኮ አላህ ከለመሁ ኪፋህ አላህ የሰው ልጅ በግልጽ አግልቶ አናግሮ ያቀም ፊት ለፊት ወይ በሂጃብ ነው አሊያም መልእክተኛ ነው የሚልከው አላህ እዛ ጸጸቱ ሳንገባ ሙእሚን አሁን ይነቃል ያስተነትናል ፋይሉን ያያል የቀን ውሎውን ይመዝናል ቁርአን ጋር ያለው ግንኙነት ሶላት ጋር ያለው ትስስር ቤተሰብ ጋር ባለቤቱ ጋር ልጆቹ ጋር ወላጆቹ ጋር ጎረቤት ጋር ሀገሩ ጋር ንግዱ ጋር ራሱን ይመስናል ያ ለይተኒ قدمت لحياتي